بس هابو بليز ይኸውልሽ እኔ ድራማ ውስጥ አትከተኝ እኔ ከህይወቴ ትውጣ ከህይወቷ ወጣለሁ ነግሬያታለሁ ቀድሜ አስጠንቅቂያታለሁ ሺ ጊዜ ነግሬያታለሁ ድፍም የሮማ ህዝብ ያውቃል የሮማ ህዝብ ጥያቄ አለው ላንቺ ለራስሽ ሀቡ እዚህ መጥቶ መናገር መተንፈስ ማውራት የሚፈልግ ስንት ሰው አለ እኔ ከህይወቴ ትውጣ እዛው ባለችበት ትሁን ሌላ ከኔ ጋር ጉዳይ ካላት በህግ ትሄድ በቃ አለቀ እኔ ከዚች ጋራ ማውራትም መነጋገርም ምንም ድምጽ ስትሆኛት አታምንሽም እስቲል ነው እህቱ ትበል ከኔ ስሜን እርሽኝ በቃ ውጪ ከኔ አንቺ ስለዚህ ሳራ ጨርሻለሁ እኔ ምትረጅን ፍቃደኛ አይደለሽም እንደዚህ እሷ ፍቃድ ስለማትገባ ባንቺ ፊት እሷ አይደለችማ ምክንያቱም ልጅቷን ጥፋተኛ ስለሆነች እኔ ነግሬያታለሁ እረፊ አቁሚ አንድ አይደለም የነገርኳት ቢሊየን ጊዜ ከወንድሜ ጋር አጣልታ ወደሽ ከገባሽ ቢሮቅሻታ ወዳ ነው የገባችበት ብሩ ጣፍጧት እሱን ወዳ 4 አመት ሆኖ ከአባቷ ጋር አብሮ ተስማምተው ነው ሀቡ እንዴ ተይ እንጂ እንዴ ፍለፍት ቁሚ እንዴ እኔ ገባኝ እንዴ ሀቢባ ፕሊስ እኔ ስራ ላይ ነኝ እኔ ከስራ ወጥቼ ነው ማለት ሀቡ እኔ ሊናንሱናት አላልኩም ግን ቀጠሮ ቅጠሪ ሀቡ ቀጠሮ ቅጠሪ ሊናንሱናት አላልኩም ግን ተበዳይ ናት ተደብድባለች ተበዳይ አይደለችም እሷ ተበዳይ ከሆነች አዳምጪኝ እኔ ትናንትና የነገርኩሽን ራቡ በእናትሽ ፕሊስ እኔም ስራ እየሰራው ነው አሁን ውጭ ወጥቼ ነው ማወራሽ እየጮኩኝ እንደ እብድ ማለት ነው ቀጠሮ ቅጠሪኝ እሷ ስራዋን ትታ አቁማ ተዝናንታ ተዘጋጅታ ነው የምታወራው እኔ እየሰራው ነው በዛ ላይ ጾመኛ ነኝ ከፈለሽ ቀጠሮ ቅጠሪኝ ቀጠሮ ያዝልኝ በስነ ስርዓት ቁጭ ብለን በጨዋ ደንብ ምንድነው የምትፈልገው ጥያቄዋን ታስቀምጥ ይሄ የመጫጫ እንደዚህ ያደረገችኝ እህቷ አትወደኝም እህቱ ጠላኛች ምን ገባት ሳራ ማላለች ምን ጉዳይ እኔን የሚመለከተኝ ጉዳይ ሀቡ ቀጠሮ ቅጠሪንና በስነ ስርዓት ቀጠሮ በምን ሂሳብ እንደምታይ በጣም ነው በላይ እንዲረዝም ጉዳይ ነው የምታፎካክረው this is her problem እኔ በቃኝ ሀቡ በእናትሽ እኔ ከዚህ በላይ ራሴን አላዋርድም እኔ የራሷ ጉዳይ ሀቡ እኔ በጣም ነው የምወድሽ ማከብርሽ እኔ ከዚህ በላይ ከፈለሽ ቀጠሮ ቅጠሪን ቁጭ ብለን በስነ ስርዓት ቤቴ ቁጭ ብዬ ውሃይን እየጠጣሁ እንደሷ ዘና ብዬ ሶፋ ላይ ቁጭ ብዬ አወራለሁ አሁን ስራ ላይ ነኝ ፕሊስ ሀቡ እኔንም ተረጂኝ ኦኬ ይኸውልሽ ሀቡ የተነሳው እኮ እሷ በየእንትኑ እየሄደች ስለምታወራ ስም ስላነሳች ምናምን ነው አይደለ አንዴ ሊና አንዴ ዝም በይ ፕሊስ ሳራ ትናንትና ራስሽ ስክሪን ሪከርድ አለ ማለት እዚህ ቤት ያወራሽው አዎ ወንድሜ አውሬ ነው ይደበድባል ያደርገዋል እኔም ድምጽ ሆና አልኳድኩሽም ሀቡ እኔ ደግሞ ድምጽ መሆንሽ እሷ አካሄዱ አሁን የምትሄድበት አካሄድ እሷ የምታወራው ወሬ እንዴ እሷን የምታወራውን ቶኗን ስሚያት የምትጠቅሰውን አስቀምጪ አካሄዱ ስላለንትን ስላላልኳና እኔ ኢትዮጵያ የነበረውን ስም እህቱን ልታውቅ የምትችለውን በምንም አላነሳው አሁን እዚህ መቶ በሊቢያ አድርጎ ነው ሄደው በኤርትራ ኬዝ ነው የሰጠው እንደዚህ ነው ያደረገው ከዛ ደግሞ እኔ ደግሞ የሆነ ነገር ደግሞ ይዤ ስመጣ ደግሞ ሰው አይ የተመታች ሴት ናት የተደበደበች እሱ ላይ ፎከስ እናድርግ ወጣ ስል ደግሞ የሚወራው ሌላ ታሪክ ሀቡ ከመስመር ወተን ሁሉንም እንጠቅስ ሆነ ሌባውም ሌባ ይውጣ ሁሉም ነገር ይውጣ ፎከስ የምናደርገው ቦክስ ላይ ከሆነ ቦክስ ላይ ፎከስ ማን የተበረጠ ሌባ ይውጣው አይሆንም ማን የተደበደበ ሌባ ማን ያልወጣ ያልተወራው ሌባ አባቷም ይምጣ የተዘረፉትም ይምጡ ሮማ የተደበደቡትም ይምጡ በሷ በኩል ሴት ሆኖ የተደበደቡ እራሷ የደበደባቸው ሁሉም ይመጣል ሁሉም ይውጣ በቃ እንዴ ሀቡ እንዴ ሊና አቅም ኖራት ነው ያልሽው አስባው ልትደበድማለች እንዲህ እንደምታያት እንዳትመስልሽ ትቀልጃለሽ እንዴ ሀቡ ቀልደኛለሽ በዚህ ከተአረ ምን ቀጥራት ሀቡ እና አስር ወንድም ስሚ ሀቡ ወንድምሽ እንደዚህ ሲደበድባት ታዲያ ጃይዶ ነው እኔ እሱን ነው የገረመኝ ልሽ አዳምጪኝ ልጅቷ እኔ ልንገርሽ ሀቡዬ ሮማ አሁን ይልሽ እኔ ሮማ ሰው ያውቃል እኔ ደስ የሚለው ፓርት ምን እንደታቀሽ እዚህ ጋር እናንተ ስለማታውቁ እውነታውን ነው እንጂ የሚያውቀዋል ዓለም የሚያውቀው እዚህኛን የሚያቀን ሪል ላይፍ ሳራ ማናት ሊና ማናት ሀጂ ማን ነው እነሱ ማናቸው የሚያቀን ሰው አለ ዴይ ቱ ዴይ የምትተያዩ ሰው የለም እኔ ስለሷ ስራ አጥቼ ይሄድኩኝ በየቦታው ማወራም ሰውም አይደለሁም እሷ እንደዛ ስለምታወራ እሷ እየከፈለችም ስለምታስደበድብ ስለሚያስር ብር እንደምትለው እኔ ጣሊያን ሀገር ህግ ያለበት ሀገር በጣም የምወዳት ሀገር ሮማ መብቴ ተከብሮበት አንገቴን ቀና አርጌ ቀብረር ብዬ የሚሄድ ሰው ነኝ እኔ ህጉን ስለማቅ ማለት ነው ገባሽ እንደምትለው ከሆነ እኔ አሁን ነገ ሄጄ ጣሊያን ውስጥ ጠይቃቸዋለሁ ፖሊሶች ጋር ሄጄ ጠይቃለሁ አሁን ጣሊያን ሀገር 10 ብር እየተከፈለ ይገደላል ይባላል እኔ ለህይወቴ ስለምፈራ ማለት ነው እሷ ስለምታውቅ ይሄንን ገባሽ ከየት ሰማሽው አመጣለሁ እኔ ማስረጃ እዚህ የተወራ ነው ሪከርድ የተደረጋለ ይመጣል
ገባሻ? የት ቦታ ነው እየተከፈለ 10 ብር ሰው የሚገደለው? እሱን እፈልጋለሁ እኔ ማወቅ። እያስፈራራሻት እዚህ ቦታ እንዳንደርስ አዎ በደንብ ነው ማስፈራራት። አዳምጪኝ ሀቡ፣ እዚህ ቦታ እንዳንደርስ እኔ ችግር የለብኝም አልኩሽ እኮ ሀቡ። እዚህ ቦታ እንዳንደርስ በተናገረችው ነገር እያስፈራራሻት። እዚህ ቦታ እንዳንደርስ መጀመሪያ እሷ ጋር ነው ሄድኩትኝ። ከሷ በፊት ልጁን እንዲይዙት ቤተሰብ ጓደኛ ጋር ሲሄድ አስመለጡት። አሁን ቅድም ሜሪ የምትባለው የመጣችው ለምን ይሄንን ሜንሽን አላረገችም? ለምን ሳራ አንቺ ጋር ስትመጣ ሜሴጅ ልኬልሻለሁ ጠይቂያት እስኪ ብዬ። የዛኔ እኮ ይያዝ ነበረ። ሆቴሉን አቅ ነበረ፣ ዶክሜንቱን አቅ ነበር። በእጄን የነበረው ልጁ ለምን አልተባበሩም? ለምን የዛኔ እንዲያዝ አልተፈለገም? ሀቡ እስኪ ይሄንን መልሽልኝ ለኔ። ለምንድን ነው ድራማ መፍጠሩን ትተው እዚህ መምጣታቸው ካልቀረ ለምን እኔ በእለቱ በትኩሱ ሀጂ ከዚህ ሀገር ሲያወጣ ሚላኖ እያለ በእኔ ስም ነው ሆቴል ቡክ ያረኩት ባለጉዳዋ ትምጣና እንያዘው ስል ለምን መምጣት አልተፈለገም? ለዚህ ጥያቄ ነው። እሱ እኮ የኔም ጥያቄ ነው ሳራ። እኔም ብያለሁ ሰላም ልታገኛት አትፈልግም፣ ይሄ በቂ አይደለም ብያለሁ እኮ እኛ። ምን ማለት ነው? አብረን ምን ማለት ነው? ምን ማለት ሰላም እሺ እኔን አትፈልገኝ? ምን አገባት? እሷ ንብረቷን አይደል እንዴ የምትፈልገው? ልጁ እንዲያዝ አይደል እንዴ የሚፈልገው? ምን አገባቸው? ለአንድ ቀን ቢያስ አንቺ ማመን አቃታቸው። በቃ አንቺ እውነቱን ልንገርሽ ስላላመኑሽ፣ እውነት ስላልመሰላት እኔ በቃ የነሱ ያለማመናቸው ችግር ነው። በቃ አላመኑሽም። ሀቡዬ አሁን እውነታውን ነገርኩሽ እኮ የነሱ ጥፋት ነው። አላመኑሽም። በቃ አዳምጪኝ። እኔ አሁን ከዚህ በኋላ መውጣት መቀመጥ አልችልም። እኔ ወላሂ ቃል እገባልሻለሁ የትም አልሄድም። አለው ምኖርበት ይታወቃል። ቀጠሮ ያዢ ከፈለሽ ነገ ቀኑ ሙሉ እስከ ማታ ፍሪ ነኝ። ዛሬ ነው የምንዘጋው። እኔ አልችልም ሀቡ። እኔ አሁን መሄድ አለብኝ ስራ። ሀቡ ፕሊስ እኔንም ተረጂ። ፈልገሽ ነው የሚራዘው። ድምፅ አልሆናትም ብለሽ ድምፅ ምናምን ሳይሆን ከኔ ጋር ክሊር ጥያቄዋን ክሊር ታርግልኝ ለአንዴና ለመጨረሻ ጊዜ። እኔ ተሳኝ በቃ የምትፈልጊው ነገር አለ ከሷ አላታለሁ ትነግርሻለች። የምትፈልጊው ነገር አለ ከኔ የምትፈልጊው ምንድን ነው ሊና? እሺ ሌላ ፓርት 3 ደግሞ እንደገና እኛ ስራ የለንም። ቀጥይ ሊና፣ ከኔ የምትፈልጊው ምንድን ነው? ከሳራ ምንድን ነው የምትፈልጊው? ይሄን ያህል ግብግብ የሚያደርግሽ ከሆነ ኢትስ ኦኬ። እኔ ያልኩት ኢትዮጵያ ሌላ ስም ስለሆነ ያለው ወደ ጉዳዩ ስንገባ ሌቦቹ የተጎዱት የሰረቃቸው የተጎዱ ሰዎች ነን የሰረቀነን የሚሉ ሰዎች ካሉ ኢትዮጵያ ሌላ ስም ስለሆነ ያለው ወደ አገሬ ነኝ ሲል እኔ ወይ ወደ ኢትዮጵያ ወይ ወደ ስዊድን ነው። አገሬ ማለት ከሁለት አንዱ ነው ሊሆን የሚችለው። ወይ ኢትዮጵያ ገብቷል ወይ ስዊድን ገብቷል ነው ሊሆን የሚችለው። ሶ ስሙን እንድትነግረን እተባበራለሁ። ትናንትና ከጎንሽ ነኝ ምንም በምትፈልጊው ሙባረክ ከጎንሽ ነኝ ስላለችሽ ሙባረክ አብዱ ነው። ሀቡ ሙባረክ አብዱ ነው ስሙ። ቅጽል ስሙ ሀጂ ነው። ለምንድን ነው የሚውታንስቶ ሙባረክ አብዲ አሊ የሚለው እዚህ ሀገር የሚጠቀምበት ዶክመንቱ ነው። ሌላ ስም እኔ አላውቅም። እኔ ካለው እንግዲህ አምጪ። በሱ ስም ነው የሚጠራው። አይ ሀጂ ቅጽል ስሙ ነው። ሙባረክ አብዱ ደግሞ ስሙ ነው። ሌላ ስም የማውቀው የለም። ሌላ ስም ካለ እቤት ልጠይቅና ለሀቡ ልላክላት። ጠይቄ በሀቡ ልላክልሽ በውስጥ ለአንቺ መረጃ። የአንቺ ስም የተነሳበት ነገር እያጠራሁልሽ ስለሆነ ነው። በዚህ ምክንያት ነበር። ቀጥሎ ደግሞ የአንቺ ስም የተነሳው ሌሎቻችሁ ሚውት አድርጉ። ሀቡ ሌሎቹ ሚውት ሁለታቸው እያወሩ ነው። አንቺ ብዙ ቤቶች ውስጥ ሙሉ ቀን ስትገቡ ነው የዋልሽው። ስትናገሪ እኔን ስታንቋሽሽኝ ምናምን ሁሉም ሪከርድ አለ ስለዋልሽ። ከዛ እኔ አላነሳሁትም እና ሀቡ ናቸው ያነሱት። ሪከርድ ላይ ራሱ ስታላግጥ ፌስ ስታረግ ምናምን ነው ያለችው ተብሎ ያንቺ ሲከፈት እኔ ምን አልኩኝ? አስተያየት ሰጠሁኝ። ምንም አታቆምም እሷ እኔን እንትን ከማለች አታቆምም አልኩኝ። በቃ ይሄው ነው። አሁን ደግሞ እኔ ቃል ልግባልሽ በ16,000 ሰው ፊት ቃል ልግባልሽ፣ ስምሽን አላነሳም። ሌላ ሰው ቤት እየገባሁ ቅድም ላረኩት ቡል ከመሰለሽ ይቅርታ። ያው ግልጽ ሆኜ ጨዋታ መስሎኝ ስድቡ ሲቆም ሁሉም ጥያቄ ሲጠይቁኝ ለመቀጠል ነው እንጂ አንቺ ላይ ለማፌዝ አይደለም። አም ሶሪ፣ በጣም ይቅርታ አድርጊልኝ። ከዚህ በኋላ ስምሽን አላነሳም፣ ማንም ቤት አልገባም። ሌሎቻችሁም ሼር አታርጉልኝ። ሀው ቤት ብቻ ችግር ካላችሁ መታችሁ ንገሩኝ። እሷ ቤት ገብቼ እነግራችኋለሁ። ካጠፋው አም ሶሪ፣ እኔ ቆንጆ ይቅርታ አድርጊልኝ። እሺ፣ ለወደፊትም ከበፊትም ላለው ለአሁንም ለሁል ጊዜ ሶሪ። ሌላ ምን ልርዳሽ? ሀቡ የመጨረሻ ልጠይቃት። እሷ ሀቡዬ ሌላ የምትፈልገው ጥያቄ ደግሞ ካለ ታራ መኪና ላይ ስለነበር ነገር በውስጥ እልክልሻለሁ። እሺ
ታራ የሆነ መኪና ላይ ስለነበርሽ ለአንተ ምንም ጥያቄ አልመልስልም። አንተ አቁጭ በዛ። እሺ እኔ ልጠይቅሽ፣ አሌክስ እኔን ጠይቀኝ፣ እኔን ልጠይቃት። እሺ እሱን ጥያቄ ችግር የለውም። አንቺ ጠይቂያት። ገባሽ? ሀብሽ ላይክ መኪና ላይ ነበርኩ አለች። እኔ የማንም ሳይድ አልያዝኩም። ገባሽ? አቧ ለፍትህ ነው እየቆምኩኝ ያለሁት። ማርያም ለማንም ሳይድ አልያዝኩም። መኪና ላይ ከእሷ ጋር ነበረች። ገባሻ? ከመኪናው ጋር ስትዘል የተባለው ነገር ማለት ነው። አልገባኝም። ላይ ሁለት አይነቶች ምትን ያሉት ገባሻ? አንዴ አለ፣ ሁለተኛውን ደግሞ ይሄ አለ። የትኛው ነው? አንዴ ሉና ዝም እስኪ በይ። የትኛው ነው ከመኪናው ዘላ የተመታችበት? ይሄኛው ነው ወይስ ይሄኛው ነው? እሷ ስለነበረች መኪናው ላይ ስለምታውቀው ማለት ነው። እኔ ከመኪና ላይ የተመታች ማታ ነው፣ ምሽት ነው፣ አፍተር ከሚድናይት አካባቢ ነው ሰዓቱ። ሊናም ታውቀዋለች። እዚህ ጋር ውሸት ብናገር እኔና እሷ ሀቁን እናውቀዋለን። ገባሽ? ውሸት ምንም አይሰራም። መሽቷል። ሚድናይት ላይ ነው። ሊና በማርያም እስኪ እሷ ከፊት ነበረች፣ እኔ ከኋላ ነበርኩኝ። በሁለት ታክሲ ተከታትለን ነው የምንሄደው። ወደ ቤት እየሄድኩኝ ከመኪናው ከፍታ ከኋላ ወንበር ማለት ነው ሀጂ ከፊት ጋቢና ነበረ ወድቃ ክልል ብላ ወደ እናቃለን አምናለች እኮ እሷ ሸርሙጣ ልጅ ብሎ እናቴ ስትነካ ነርቨስ ሆኜ ራሴን ጣልኩ። ግን የትኛው ጉዳት ነው? የትኛው ጉዳት ነው? ምልክት አላየሁም አልኩሽ። እንደዚህ አይነት ምልክት እኔ አላየሁም። ምክንያቱም ተገናኝተናል ከሁለት ቀን ከአንድ ቀን በኋላ ምናምን ተያይተናል። እንደዚህ አላየሁባትም ምልክት። ቴንኪው። ይሄ እኮ ጥሩ ምስክር ነው። ከመኪና ስትወጣ እንደዚህ አልደረሰባትም። ይሄ በድብደባው እንደዚህ አልደረሰባትም። በመኪናው እንደዚህ ይሄና ትልቅ ጉዳት አልደረሰባትም። እንደዚህ አላየሁም። አዎ ይሄ እኮ ያንቺን ሀቅ የሚያወጣ ነገር እኮ ነው። ታውቂያለሽ? እንደዚህ አልነበረም። ከመኪና ላይ አለች። ይሄንማ ትናንትም ተናግሬያለሁ። ቤቷ ስለሄድኩኝ ስለተገናኘን ምንም አይነት ብልዝ ምናምን አልነበረባት። አላየሁም። እንደዚህ አይነት ነገር እኔ አላየሁም። ሁለቱም ይሄ በድብደባ የመጣ እንጂ ከመኪና ላይ ራሷን የጣለች ጊዜ እንደዚህ አይነት ጉዳት ፊቷ ላይ ይሄ አይን የለም። የቦክስ ነው ያስታውቃል። የድብደባ የለም። እንደዚህ አልነበረም። ምክንያቱም የዕለት ሁለት በተነጋታው ጠዋት ተገናኝተናል። አብረን እንደውም ሻይ ምናምን ጠጥተናል መሰለኝ። አይዶን አላስታውስም። ብቻ ወይ ቤቷ መጥቻለሁ ወይ ቤቴ መታለች። ኤግዛክትሊ አናውቀውም፣ ግን አይቻታለሁ። እንደዚህ አልነበረችም። በቃ ሊና ጨርሻለሁ። ፈጣሪ ሁላችሁንም አምሶሪ ድጋሚ ጥያቄ ይቅርታ ጠይቃለሁ። ሁላችሁንም እዚህ በመጥፎ ንግግር ከተናገርኩ ከቃላት ውጭ ካወራው ምናምን አምሶሪ። ሁላችሁንም ቤተሰቦቼንም ጓደኞቼንም የምታቁኝም ማታቁኝም አፉ በሉኝ፣ ይቅርታ አድርጉልኝ። እኔ ሰው ነኝ፣ እሳሳታለሁ። ይቅርታ አድርጉልኝ ሁላችሁንም ብያለሁ። በቃ ሀውዬ ይበቃኛል። ከዚህ በኋላ ሌላ ቤትም እየገባሁ አላወራም። ቲክቶክ ውስጥም አልገባም። ሌላ መረጃ የምትፈልጊ ከሆነ ሊና እኔ ለሀቡ በዋትሳፕ ልክላታለሁ። በቃ ፈጣሪ ሀቅሽን ያውጣልሽ። አንቺም በቃ ለልጅሽ ስትይ ኑሪላት። ለዛሽ ለምታምር ልጅሽ የምታምር የምታሳሳ ሴት ልጅ አለቻት። ኑሪላት፣ በቃ ኑሪላት ለልጅሽ። እኔ ሌላ ምንም ማለት ነው። እናመሰግናለን ሳርዬ፣ ይቅርታ ስለጠየቅሽ። ችግር የለም። ይቅርታ መጠየቅ ትልቅነት ነው እና ሌላ ደግሞ ፖሊስ ያለበትን የምታውቂ ከሆነ አደራ በፈጣሪ ስም እጠይቅሻለሁ፣ አሳውቂኝ እሺ። እኔን የሚያዋርድ ነገር ካላረገች፣ እኔን የሚያስደፋ ነገር፣ ለእኔ መጥፎ ነገር ካላረገች እኔ እሷን አግዛታለሁ እንጂ በፍጹም ይሄንን ቃል ነው የምገባው። እኔን ብቻ ግን አታዋርደኝ። በቃ እኔ የምላቸው ማቃቸው በእኔና በሱ በኩል እንደ ዶክተሩ አይነት ሌላም ሰዎችም ካሉ በቃ ተከባብረን ታስከብረኝ። እህቴ ብዬ ነው ያስተዋወቅኩት። ገባሽ? እህትሽ እየተባልኩ ነው የምወራው እኔ። ገባሽ? እሷና እሱ ምንም አያመጡም። እኔ ግን እዚህ ጋር እህት ብዬ እስካስተዋወቅኩ ድረስ እኔ በቃ እሱን ብቻ ታጽዳልኝ። ሌላ ምንም ከሷ የምፈልገው የለም። ሀቅ አላህ በሚያውቀው ማለት ነው። ሳትወርጂ እዚሁ ተነግረናለች። ሚናዬ እኔን ካላዋረድሽኝ እኔ እህቴ ብዬ ያስተዋወቅሽ ሰዎች ጋር ምንም ነገር ካላረግሽ እኔ አግዝሻለሁ፣ ያለበትንም ሳቅ ጠቁማለሁ፣ ምንም አይነት መረጃ ከፈለግሽ በሀቢባ በኩል እልካለሁ እያለች ነው። ምን ትያለሽ? እኔ እሷን የማዋርድበት ምንም የሚያነካካል ነገር የለም። ይሄ ዶክተር እሷንም ስለሚያውቅ እሷ ስለሆነ ያስተዋወቀችኝ ለዛ ነው የምትልሽ። እኔ ከሱ ጋር እያወራሁ እየጨረስኩኝ ነው። እሷን የሚመለከት ነገር አይደለም። ለራሱም ብየዋለሁ። እኔ በእሷ ስለመጣሁኝ ብቻ የእኔን ነገር ከእኔ ማውራት ያለብህ ነገር ከእሷ ጋር እኔ ከእሷ ጋር አላወራም። አንቺ ከእኔ ጋር ካወራሽ እኔ ከእሷ ጋር አላወራም። እሷ ጋር ያወራሁትኝ ስላልመለስሽልኝ የነበረ ነው ብሎ ዘግቷል እኮ። በቃ ያለቀ ነገር የራሴ ነገር ነው። ያለፈው የወደፊቱን ቃል ግቢላት። በቃ እኔ አላዋርድሽ። ወደፊቱ ማን ሰው ነው ያለኝ? እኔ ከሷ ጋር የሚያገናኘኝ ማን አለ? ሚናዬ ቢ ፖዘቲቭ እና እሷ ይቅርታ ጠይቃሻለች አይደለ? ይቅርታሽን ተቀብያለሁ። ከዚህ በኋላ አንቺንም አላዋርድሽም፣ አታስቢ ቢያት እሺ። ማለት እኔ አላዋርዳትም። ምን ያለ አዋርጃትም ስለማላውቅ ለምንድን ነው የማዋርዳት?
ምን ያገናኘኛል ከሷ ጋር? በቃ ችግር የለም። ሰላም አይሻልም? ማሪ ኢትስ ፋይን ኢትስ ኦኬ። ሰላም በጣም ደስ ይለኛል። እኔ ሰላም ነው በጣም ደስ ይለኛል። አይደለ? የምትፈልጊው ቢ ስማርት እና ብልጥ እኮ የያዘውን ይዞ ነው የሚያለቅሰው። ስማርት ሆነሽ እሺ ካታሽን ተቀብያለሁ። ከዚህ በኋላ ከአንቺ ጋር ሰላም ነኝ በያት። በጣም ይቅርታ ልብ ነው ያለኝ ሀቡዬ። እኔ በጣም ልቤ እግዚአብሔር በጣም የሚረዳኝ ይቅርታ፣ በቃ በጣም ይቅርታ ልብ ነው ያለኝ። ስለዚህ ይቅርታን ተቀብለሻል። ሰላም ነው ጎበዝ። እሺ ስለዚህ ንገሪያት። በቃ አመሰግናለሁ፣ ይቅርታ ስለጠየቅሽኝም አመሰግናለሁ፣ ይቅርታሽንም ተቀብዬሻለሁ። በተግባር ነው የምፈልገው። እስኪ ማክሰኞ ስንገናኝ አቅፋ ከሳመችኝ ይዘኔ መጥቼ ተቃርቀናል ልሻለሁ። ታዲያ አይ ለምን አንድ ላይ ነው እኮ የምንሰራው። ይቅርታ ከሆነ በስነስርዓት ይቅርታ፣ በቃ ተከባብረን ስራችንን እንሰራለን። የምጠይቀኝ ጥያቄ ካለ ትጠይቀኝ። እዚህ ደረጃ ሚዲያ ላይ ምናምን ድራማ የማያስፈልግም። በቃ ይሄ ነው ይቅርታ ከሆነ ይሄ ነው ከልቧት አድርገው። ለዚህ ነው የገባሽ። ማክሰኞ ስራ ቦታ ስትገናኙ ሌላዬ አጠፉና ተሳሳሉ። ከዛ እኔና አንቺ ደግሞ አንድ ሆነን ያንን ሌባ የበደለሽን እኔ ደግሞ ቀብርልሻለሁ። የወጋሽ ቦታ ትወጊዋለሽ። ይሄ ነው ሀቡዬ። ወዳችኋለሁ። በቃ በጣም ሊናዬ ወላሂ እኔ ቃል ገባላታለሁ። እንዴ በጣም የምታሳዝን እዚህ ደረጃም እንዲህ መሆን አልነበረባትም። ግን በቃ ለበጎ ነው ሁሉ ነገር፣ ምክንያት አለው። በቃ ምንም ከማንም የተለየ ታሪክ የለንም። ቤት ውስጥ በየቤቱ ያለ ታሪክ ነው እዚህ ጋር ምተን ያወራ ነው። እኔ ክፉን አልፈልግም። ክፉም ልጅም አይደለችም፣ መጥፎም አይደለችም። በቃ አላህ ደግሞ ልቦና ለሁላችንም ይስጠን። ይሄን ይመስላል ተመልካቾቻችን። ጨርሰናል። በአጭር ቆጭተናል። አንድ ሰው የምትፈልግሽ ልባለች። አንዴ እባክሽ ምን ልበላት አስገብኝ እያለች ነው። ላስገባት? አስገባት። ወይኔ ጉድ ይፈላ። ቶሎ በይ እሺ፣ ነይ ቶሎ በይ። የቲክቶክ ፕሮፋይልሽን ላኪልኛ። ቁጥሬን ከየት እንዳመጣች አላውቅም። ዋትሳፕ ላይ ነው የላከችልኝ። በእናትሽ አንዴ ሳርዬ ሳትወጣ አስገብኝ፣ ሮማ አብረን ነበርን አለች። ቲክቶክ ፕሮፋይልሽን ስክሪንሻት ላኪልኝ እና የምሰጥሽን ኮድ መታች ስትጽፊ ሞዴሬተሮች ያስገቡሻል። ቶሎ ቤት ቸኩላለች፣ ስራ ላይ ናት። እና በጣም ደስ ብሎኛል ሰላም ስለሆናችሁ። አሁን ማክሰኞ ጋይስ አልኑር ትራቨል ኤጀንሲን ፎሎ እያደረጋችሁ ፕሊዝ ፎሎ አድርጉት። አልኑር ትራቨል ኤጀንሲን አልኑር ትራቨል ኤጀንሲ ከየትም ሀገር ወደ የትም ሀገር ስትሄዱ ትኬት የምትቆጥጡበት ታማኝ ኤጀንሲ ነው። እስፔሻሊ ዱባይ ያላችሁ 80 ኪሎ በቀጥታ ፍላይት ይዛችሁ መሄድ ትችላላችሁ በአልኑር ትራቨል ኤጀንሲ። እንዲሁም ትራንዚት ከሆነ ደግሞ 120 ኪሎ ይዛችሁ መሄድ ትችላላችሁ። ካርጎ ለምን የሚያስብል ኤጀንሲ ነው። ታማኝ ትራቨል ኤጀንሲ ነው። ፎሎ አድርጉት እሺ። እኔ መግባት ነው። አስገባት። እሺ ይኸው ለአሌክስ ነገር አሌክስ ሜንሽን ታድርገው ማስገባት ይችላል። አሌክስ ኦኬ። ምን አልሽኝ? አቡ ቆይ አንዴ ኒት ነው መሰለኝ አልሰማሁሽም። ምን አልሽኝ? እንትና ሊና ማስገባት የምትፈልገው ሰው አለ። ሜንሽን ያድርግክ እናንተን አስገባላት። ኦኬ እሺ። ማነው ሊና? ወይ ጻፊልኝ በውስጥ ሜንሽን አድርጉት ወይም አንድ ብለሽ ጻፊና አሌክስን ሜንሽን አድርጉ። አንድማ በዚህ ሁሉ ጥቅጥቅ ባለ ኮመንት አንድ እንዴት ይታያል ይላል። አሌክስን ሜንሽን ታርገው። እኔ ነኝ ብላ አሌክስን ሜንሽን ታርገው። ወይ አንቺ ስሟን በውስጥ ጻፊለት ስሟን። ሁሉም ሜንሽን እንዳያደርጉት። ኦኬ አይሽ አንድ ቁጥር ጻፊ ስተታይሽ ሁሉም አንድ ቁጥር መጻፍ ጀመር። ዩሲ ወይ ፍላወር መስጠት ከቻልሽ ፍላወር ስጪኝ። ስሟን ንገረኝና ዋው ሊና
እኮ ልጅቷ እንትን እያለች ነው። ሊና ሀና የምትባል ልጅ ታውቂያለሽ? የሁለታችሁም ጓደኛ የነበረች እሷ ናት ልግባ እያለች ያለችው። አስገበተሽ የሁለታቸውም ጓደኛ ነኝ ብላለች። ይሄ ነሽ ፍላወር ምትልኪው ነሽ አንቺ? አላወቅኩሽም። ሊናን አይዞሽ በሏት፣ በኮመንት ፍቅር ስጧት። ሁላችሁም በጊፍትም በኮመንትም ፍቅር ስጧት። አይዞሽ ከጎንሽ ነን እህታችን በሏት። የታለሽ ልጅቷ? እስከዛ ሊና መናገር የምትፈልጊ ነገር ካለ እድሉን ሰጥሻለሁ ውዴ፣ ልጅቷ እስክትገባ። ከሰሃራ ጋር በቃ ሰላም ወርዷል። ማክሰኞ ስራ ስትገናኙ ፍቅር ተሳጣጡ። ልትረዳን ልታግዘን ቃል ገብታለች። ያለበትን ልጠቁመን ካወቀች የእሷ ነገር የሳራና የአንቺ ነገር ተዘግቷል። አሁን ጉዳያችን ሀጂ ነው። ሀጂ ስላደረሰብሽ ጥቃት ድምፅ ነው የምንሆነው። ሚኪ ደጋግመን አንዴ አንዴ ስንልክ ነበር። ምን ልትል ፈልገክ ነበር ሚኪ? ሚውት ነኝ እንዴ? አይሰማም? ይሰማል ሀቢ። አይ በቃ አሁን ማተግባብተዋል። ስለሊና ነሳሪ ሁለታቸውን ለማስማማት ነበረ። ኦኬ እሺ፣ ዋና መስማማታቸው። ዋው እነሱ ሲስማሙ በደንብ አድርገን እንትን ማለት እንችላለን። ለሊና ድምፅ መሆን እንችላለን። ለምን የሳራ እርዳታ ያስፈልገናል። ሳራ እንትን እንድትልልን እንድትጠቁምልንና ያለበትን እንድጠቁመን የሴት ጥቃት ስለሚያማት ከጎናችን እንድትቆም አስጠበቀችን እኮ ልጅቷ። ፕሮፋይሏ ኤስኦኤስ አለበት አይደለም የምትገባው? አንቺ እንድትገባ የምትፈልጊያ ልጅ ናት ወይስ ጓደኛ ነኝ ያለችዋን ሀና? እኔ እንጃ። ምን በቮይስ ደጋግማ ዋትሳፕ ላይ ባክሽ አንዴ ሳራ ሳትወጣ አስገቢኝ፣ ሀና እባላለሁ፣ የሁለቱም የሳራም የሊናም ጓደኛ ነኝ አለች። ኦኬ ቲክቶክ ፕሮፋይልሽን ላኪ አልኳት። አላከችም። እኔ ምን አቅላታለሁ? ካላከች ቲክቶክ ፕሮፋይሏን ካላከች እንዴት ልለያት እችላለሁ? እዚህ ሁሉ ግርግር ውስጥ ቲክቶክ ፕሮፋይልሽን ላኪ አልኳት። ስክሪንሻት አድርጎ ቲክቶክ ፕሮፋይል መላክ ካልቻለች እኔ እንዴት ላቃት እችላለሁ? እዚህ እያወራሽ ከሆነ ሚዩት ነሽ። ወይኔ ጉዴ! ሚዩት መሆኔን ሳላቅ ነው እያወራ የነበረው። ስለ ሀና ነበር እያወራ የነበረው። ፕሮፋይሏን ካላቀች በምንም ላቃት አልችልም። ሊናዬ ቅድም ሳራ ከመግባቷ በፊት እየተናገርሽ የነበረውን ያቋረጠችሽን መናገር ትችያለሽ፣ መቀጠል ትችያለሽ። ሀና እስክትገባ ድረስ ከሳራ ጋር ኦልሬዲ ሰላም ናችሁ፣ ፈታችኋል። ግን አሁን በሀጂ ጉዳይ ብቻ ነው የምናወራው። በሀጂ ያው ሀቡዬ እኔ የምፈልገው እንግዲህ የአቅሜን እህቶቼን ጥንቃቄ ለመውሰድ ነው የምችለው። ሌላ አቅም የለኝም። ገባሽ? ፍርሃቴ እንዳለ ነው። ገባሽ? እና እሱን ከዚህ በኋላ ከዚህ በኋላ አትፈሪም። ከዚህ በኋላ የስነ ልቦና ሕክምና ተደርጎልሻል፣ ድነሻል፣ በርትተሻል፣ ጀግነሻል። ለዛ መሰለኝ የወጣሽው ሚዲያ ላይ በርትተሽ ጥቃት ባንቺ እንዲበቃ በጥንቃቄ ነው እንጂ
የመጣው ይምጣ ብዬ ነው የመጣሁት። እሱማ ጀግና ምንም አይመጣም ከዚህ በኋላ ሁሉም ሙሉ ህዝቡ የሆንሽ ነው። ብር ትበረቻለሽ፣ ትጠነክሪያለሽ። ለእህቶች ከራስሽ አልፈሽ ለሌሎች ሴቶችም ድምፅ ትሆኛለሽ። እንደገና እኔ ደግሞ ቃል በገባሁልሽ መሰረት ፎቶ ለጥፌ ቪዲዮ ሰራና የትም ቦታ ያዩት ሰዎች ለህግ አካላት እንዲጠቁሙ እንዲተባበሩን። አንቺ ኦልሬዲ ሰላም ኦልሬዲ ክስ መስርታ የለ ሁለታችን። ስለዚህ አንቺስ ለምን አትመሰርችም? ሰላም ብቻ ናት እኮ ክሱ ላይ ሰላም ናት ክስ የመሰረተቻት። እንዴ የኔም አለ እንጂ እኔ ግን የተረጉሙልኝ ሰዎች የላክሽልኝን የተረጉሙልኝ ሰላም ስለ ንብረቷና እና ስለ አንቺም ስላደረሰብሽ ነገር እንደገለጸች ነው። አዎ እሱ የእሷ ነው። ከዛ ደግሞ የኔ ደግሞ ሉዓም ታምራት የሚሉት ደግሞ የኔ ናቸው። በቃ ለብቻ ልክልሻለሁ። የኔ ያንቺ ለብቻ ላኪልኝ፣ እንዲገባኝ ለብቻ ላኪልኝ። እሱን ማስተረጉመዋለሁ እና ከዛ በቃ ክሱ ገባሽ። ሁሉም ሰው ካወቀው ፊቱን የሆነ ቦታ ሲያዩት ይጠቁማሉ ለፖሊስ። ገባሽ? ቴንክ ዩ ማሪ። እና ጋይስ እሁድ ነው ጋላሪ አፕዴት አድርጓል። ጋላሪን እየሞላችሁልኝ ፕሊዝ። ክብሪቷ ጋላክሲውን ጀምረሽዋል፣ ጨርሽው። የጀመረው ሰው ካልጨረሰው አይበራም። ጨርሹ ጋላክሲውን። ከዛ ፋየር ወርቁ ምናምን ሙሉልኝ፣ እየቻላችሁትን እያያችሁ ያቅማችሁን ሙሉልኝ ጋላሪን። ቴንክ ዩ ሀናን ለማስገባት። እሺ ቀጥሊናዬ። አሌክስም መናገር የምፈልገው ነገር ካለ ተናገሩ። ሚኪ እናንተ ማውራት የሚፈልግ ሰው መናገር የምትፈልጉትን ነገር መናገር ትችላላችሁ። መግባት የሚፈልግ ሰው በምን ጉዳይ መግባት የሚፈልግ ሰው? እህቴ መግባት ከፈለገች ገብታ ነበር እኮ። ስልክ ተደውሎባት ስልክ እያወራች ነቅሏት ነው ስልኳ። ብዙ ሰዓት የጻፈችልኝ አስገብኛለች ነበር። ዝም ብዬ ነው እኮ ለአሌክስ ሜንሽን ታርገው። አሌክስ አስገባት ኢሊን አይደል የሚለው ቲክቶክ አካውንቷ። ያ ኦኬ ፍላወር ላአخذ ኢሊን ፍላወር ላኪ ሀኒቾ እኮ አውቀው ነበር ፕሮፋይሏን በደምብ። ፍላወር ትልካለች። ፕሪንሰስ የኔ ናት። ፕሪንሰሷ ጨርሹ። እሺ አንድ ሰው ካልጨረሰው አይበራም። አራቱንም አንቺ ስጪ። ክብሪቷ ጋላክሲውን እንደምትጨርሰው ፕሪንሰሷ አንቺ ፋየር ወርኩን የጀመርሽውን ጨርሹ ማሪ። ቴንክ ዩ ክብሪት የኔ እናት የኔ ውድ እህት። ሀጂ ግባ የምትሉ ባለጌ ነው እሱ እኮ ለሴት ክብር የለውም። አንቺ ደንቆሮ ብሎኝ ነው የወረደው። አልሰማችሁትም? አንቺ ደንቆሮ ሲለኝ ነው ነቅዬ ያወረድኩት። ሰላም ሀቡዬ፣ ሊናዬ ሰላም፣ እንዴት ናችሁ? ሰላም ብያለሁ። አሌክሶም ሳሪም። እሺ ሚኮም አላቅም። ሀቡዬ አንቺን ላመሰግን እፈልጋለሁ እና ሌሎቹንም ሁሉንም በዚህ ጉዳይ ላይ ለተባበሩ ሰዎች ሁላችን። እኔ እንደውም ከምንም በላይ ወንዶች ናቸው መመስገን ያለባቸው። ሴት ለሴት ጥቃት ድምፅ ስትሆን ሴት ስለሆነች ህመሙ ስለሚሰማት ነው። ወንዶች ግን ድምፅ ሲሆኑ በጣም ሊመሰገኑ ይገባቸዋል። ወንድ ልጅ ለሴት ጥቃት ድምፅ ሲሆን የእውነት በጣም አፕሪሼት ሊደረግ ይገባል። አዎ በጣም ግን አሁን ይሄ ሆነ ማለት መጨረሻ ላይ ደረሰን ወይ ፍትህ አገኘን ማለት አይደለም። አሁንም ድረስ ሊናዬ ከጎኗ እናስፈልጋታለን። ፍትህ ተገኘ የሚባለው እሱ እስር ቤት ሲገባ ብቻ ተጀመረ እንጂ አላለቀም። ሳሪም በዚህ ጉዳይ ላይ እተባበራለሁ ስላለች በጣም እናመሰግናለን። ሳሪዬ ከአንድ እህትሽ ጎን ስጋ ሳይበግርሽ ቆማለሁ በማለትሽ በጣም እናመሰግናለን። እንደዚህ እርስ በርስ ከተባበርን እነሱም ኃይል አይኖራቸውም። ጨቋኝ ሰውም ኃይል አይኖረውም በኛ ላይ። ያለፈው አልፏል። አሁን ከዚህ በኋላም ግን ከባድ ጊዜ ነው የሚጠብቃት ሊናዬም። አሁን አቢዩዝ የተደረገችውን ምናምን ሁሉን ነገር ለመርሳት ሂል ለማድረግ ጊዜ ይፈልጋል እና ሶሻል ሚዲያ ላይ የምታወሩም ሰዎች እባካችሁን የሰው ህይወት ነው እና የምታወሩትን ነገር እያወቃችሁ፣ ይሄ ቀልድ ጨዋታ አይደለም፣ ሁሉም ነገር ሳቅ አይደለም። የምታወሩትን እያወቃችሁ እናንተ ለቀልድ የምታወሩት እሷ ላይ ሌላ ጠባሳ ነው የሚጥለው ያለፈችው ነገር ስላለ
ሊናዬ አሁንም ከጎንሽ ነን። ምንም ቢመጣ ምንም ቢፈጠር ውጭ ያለው እህቴ በቃ ሌላ ምንም በይመጣሽው ልንገርሽ አንድ ነገር። ይሄ ሊና ናት የምትወስነው። ይሄንን ዝም ብላ የትም የምትገኝ ከሆነ ማንም አፉን እንዲከፍትባት የምትፈቅድ ከሆነ ኦፍኮርስ ጭንቅላቷ ይነካል። እኔ በቻልኩት መጠን ማንም ገብቶ ምንም ነገር እንዲያወራ አልፈቀድኩ። ጉዳዩ የማይመለከተው ሰው እንዲናገር አልፈቀድኩ። ለምን? የእሷን ሜንታል ፕሮቴክት ለማድረግ ገባሽ? ስለዚህ አንደኛ ሶሻል ሚዲያ ላይ ሪከርድም ምንም ማየት የለባትም። አይምሯን ፕሮቴክት ለማድረግ ማን ምን አለ የሚባለውን ነገር መስማት የለባትም። ገባሽ? እኛ ካልፈቀድንለት በስተቀር ማንም ሰው የእኛን ጭንቅላት ሰላም መንሳት አይችልም። እኛ ዘልቆ እንዲገባ ካልፈቀድንለት፣ እኛ ካልሰማን በስተቀር ምንም አይነት ነገር እንዳታይ፣ ምንም ማን ምን አስተያየት ሰጠ ምን የሚለው ነገር እንዳታይ። ለጭንቅላትሽ ሰላም ተጠንቀቂለት። ምግብ ስንበላ ብፌ ላይ ለጤናችን ተስማሚ የሆነውን መርጠን እንደምንበላው ሁላ ወደ ጆሮችን ወደ ጭንቅላታችን የምናስገባውን ነገር መጠንቀቅ አለብን። ሶሻል ሚዲያ ላይ ያለ ሁሉ የተማረ ለሰው ስሜት የሚጠነቀቅ ለሰው ሞራል የሚጠነቀቅ አይደለም። ጥንቃቄ ማድረግ አለብሽ ሊና። አደራሽን ምንም አይነት ኔጌቲቭ ነገር እንዳትሰሚ፣ ወደ ውስጥሽ እንዳታስገቢ። አዎ እና አሌክሶ ይህንም በግል በጣም ነው የማመሰግነው። የልጅ ልባም ቴንኪዩ ዘሓዊ በጣም ነው የምናመሰግነው። አይኖ እህትህ ነች፣ እንደ ሰው ግዴታ የስጋ ዘመድህ ምናምን መሆን አይጠበቅባትም፣ ጓደኛ መሆን አይጠበቅባትም። ሴት በመሆኗ ብቻ ፎቶ ሆና የተድንግጥ ብለን እንደዚህም ስላደረግ በጣም ነው የምናመሰግነው። ለአንተ ያለኝ ክብር ነው የጨመረው ጌታን። እኔ ሚዲያ ላይ እንደዚህ ለወሬ ምናምን እንትን አይደለሁም፣ ግን አትሊስት እዚህ መድረሱም አንድ ነገር ነው። በህይወት ተርፋም እንደዚህ ለማውራት መብቃቷ ለእኔ እሱ ትልቅ ሰክሰስ ነው። ከዛ በኋላ ያለው ደግሞ ከእግዚአብሔር ጋር ችግር የለም። ወይና ግዴታ ስለሆነ ነው ማለት ግዴታ ምንድን የሚያወራው ይሄ ሚኪ ምንድን ነው የሚያወራው? ይሄ ያልሽው ሚኪ አንቺ ያመሰገንሽው አውቆ ነው እየቀለደ ነው። እኔ አሌክስ ነው ያልኩት። አንተ አሌክስ ታመሰግኝ ሚኪ እንትን ሲል ችግር የለም ይላል አሌክስ። ሚኪ የተመሰገነው አሌክስ ነው፣ ችግር የለም ያለው ሚኪ ነው። የስም ወለምታ ነው ሚኪ ለማለት ፈልገህ ነው። ስም ተሳስተሽ ነው ሚኪ ለማለት ፈልገህ? አይ አሌክስን ነው ሚኮ ተውቁም ነገር ነው። ኦኬ እሺ። ሳሪ ግን ስታመሰግንሽ ሰምተሻታል እህትየው ምን ያህል አስተዋይ እንደሆነች? ወደ ስራ ገብተልሻል ተመልሰሽ እንደ የለሽም። እውነት አስተዋይ ነሽ በጣም። ሳራን መመስገንሽ በጣም አድንቄሻል። አዎ ኮመንት ጽፋልሻለች። አዎ ዩር ዌልካም ብላ እንትን ምስጋናሽን ተቀብላለች በኮመንት። እሺ አይቻታለሁ። ለእኔ ምስጋናም መቀበሏም ችግር የለውም። ዋናው እሷ እንደዚህ መነሳሳቷ ራሱ ትልቅ ነገር ነው። ዋናው እሱ ስለሆነ እኮ። ግን አንቺ ደግሞ አስተዋይነትሽን ያሳያል ማመስገንሽ እና እንቀጥላለን ሁሌም ድምፅ መሆናችንን። እኔ ከኔ የሚጠበቀውን የመጀመሪያውን ቪዲዮ ሰራለሁኝ ፎቶውን ለጥፌ የትም ቦታ ያሉ እዛ ለምሳሌ እሱ ጣሊያንም ካለ ስዊድንም ካለ ያሉ ኢትዮጵያኖች የሚያዩ መንገድ ላይ የትም ቦታ ቢያዩት ለፖሊስ እንዲጠቁሙ። ኦልሬዲ በፖሊስ ይፈለጋል፣ ክስ ተመስርቶበታል። ራይት? ትክክል ነኝ አይደለሁም? ንገሩኝ። ሊና ትክክል ነሽ ሀቡዬ። የክስ ይዘሻል። ከተገኘ እሱ ተደብቆ ተሽሎክልኮ ስለሚሄድ ነው እንጂ የሆነ ሰው ከጠቆመ ከተገኘ ይያዛል አይያዝም? ይያዛል። ይህን ነው እርግጠኛ መሆን የምፈልገው። ለምን ቪዲዮን ስሰራ የትም ቦታ ጣሊያን ውስጥ ያያችሁት ኢትዮጵያውያን እባካችሁ ለፖሊስ ጠቁሙ፣ ወይንም ስዊድን። ትንሽ ላውራ ነው በጣም ደግሞኛል ጋይስ። ጋይስ ሀቡ በጣም ይቅርታ ማርያምን፣ ለፍራግመንቴ ሳቲ ጌሜ ሳቲ ህይወትን አስቀድመሽ ማርያምን ሁላችንም ግባሻ ጌምሮች ነን እና ሁሉን ነገር አቋርጠን ለእኛ ብለሽ ነው እዚህ ቁጭ ያልሽውና እቺ ብታንስሽም ግን ከኔ ከታዳሽ ወድምሽ ጊፍት ነች እና በጣም እናመሰግናለን። ማርያምን ከልብ በጣም ነው የምንወድሽ። ቀጥይበት፣ ሁሉ ጊዜ ከተበደለ ጎን ብትቆሚ ያለሽ እና በጣም እናመሰግናለን የኔ እናት። ግዴታዬ ነው አሌክስዬ፣ እህቴ ናት። እኔ በቻልኩ
አንተ ነህ በጣም ልትመሰገን የሚገባው። ወንድ ሆነህ የሴት ህመም አሞክ እንደዚህ ለሴት እህትህ ድምፅ ልትሆን ይዘሃት ስለመጣ አንተ ነህ ልትመሰገን የሚገባው። እኔ ደግሞ በጣም ፌር ስለሆንኩኝ ሀጂ እንደዛ ዲስሪስፔክት እያደረገ ሴቶችን እንደዛ እየጮኸ ምንም እያለ ታግሼ ጥርሴን ነክሼ ታግሼ እስከ መጨረሻው ሰዓት ድረስ ማስረጃ ትክክለኛ ማስረጃ እስኪመጣ ያመነበት መደብደቡን እስኪመጣ ድረስ ታግያለሁኝ። በመጨረሻ ያገኘነውን ማስረጃ አይታችኋል። ሰላም የላከችላትን ሆስፒታል ሆና ልካለት የሚያለቅስ ኢሞጂ አድርጎ ከታች ደግሞ ቮይሱ መደለቱን ማስረጃ ከሰላም ስክሪን ሪከርድ አቅርበናል። በተረፈ ስለበላቸው ገንዘቦች እሱ ስለበላቸው ገንዘቦች ደረሰኞች ሲመጡ እሱን ለህግ አካል ነው የምንሰጠው። ግን እንደ ሴት የደበደባት የገዛ እህቱም ይኸው መስክራለች። ከመኪና ራሷን ከመኪና ላይ የጣለች ጊዜ እንደዚህ አልበላለት። እሺ አንዱን ሌባ ነው የደበደባት አይደል? ተቀበልን። እሱ ደብድቦኝ ፈረቼው ነው ለሌባ ነው ብዬ ታከምኩት ሆስፒታል ሲሄድ ሌባ ዱርዬ መንገድ ላይ ሌባ ደብድቦኝ ነው ብዬ ተቀበልን። ግን ሶስት በተለያየ ጊዜ ያሉ ቁስለቶች ነው ያሉት። አንዱ ሌባ ነው ከተባለ ሁለቱስ ምንድን ነው? ራሱን እንጃለ። እሺ ሌባ ሲደበድባት አንተ ሚስትክን ሌባ ሲደበድብባ አንተ የት ነበር? ከቤት ተኝቼ ነበር። በጣም ነው የሚያሳዝነው ነገሩ። እንኳን በህይወት ይህንን ቀንበር ሰብራ ወጣች፣ እንኳን ከነነፍሷ ወጣች። ህግ የለም ለምትሉ አሜሪካን ሀገርም በባላቸው የሚደበደቡ ሴቶች አሉ። በር ተዘግቶባቸው በሆነ ነገር እየተፈራሩ እስኪ ያውቁት ድረስ እሷን ይኸው ደግሞ የራሱን ቮይስ አባቷን ራቁት ቪዲዮዋን ለአባትየው የልጅክን ራቁት ቪዲዮ አውጥቼ ነው የምፖስትብክ ራቁት ቪዲዮዋን ብሎ እኔ መጠቀም ማልችለው አጸያፊ ቃላቶችን ለገዛ አባቷ የላከውን ቮይስ እዚህ ጋር እንግዲህ አሰምቻለሁ። ትናንትና ከፈለጋችሁ አሁንም አሰማችኋለሁ ያልሰማችሁ ካላችሁ እና በጣም ነው የሚያሳዝነው። ኤኒዌይ እኛ መሆን የምንችለው ድምፅ ነው ሚዲያ ላይ ተገኝቶ በህግ እስኪጠየቅ ድረስ እና ለሐቅ የምትቆሙ የሴት ጥቃት የሚያማችሁ ሰዎች እኔ ቪዲዮ ሰራለሁ፣ ሼር ዲዩት ሪፖስት አርጋችሁ አሰሚኝ። ኦኬ አልሰማችሁ? አሁን ይሄው አሰማችኋለሁ ከፍቼ። ፖለቲካው አለቀብህ መሰለኝ። ወደ ሌቦች ገብተሃል። አዴትም አሁን ለቅልሃለሁ። እኔም ይሄንን ያለው ምንድነው? ወደ ሌቦች ገብተሃል ማለት የሀጂን ፎቶ የሊና አባት ይሄ ሰው እዚህ ሀገር የሚኖሩ ብዙ አሜሪካን ሀገር ልካችኋለሁ ምናምን ብሎ አጭበርብሮ ብዙ ብር ይዞ ጠፍቷልና እባካችሁ ያያችሁ ጠቁሙ ብሎ ፌስቡክ ላይ ለጥፎት ፎቶውን መለጠፉ ሲያይ ለአባትየው የላከለት ቮይስ ነው በፌስቡክ መሴንጀር። አላ ይመለከተኝ ወደ አቆቷን አጥቼ ዘረግፍልሃለሁ ልጅ፣ ከዛ ታስተባብላለህ እየገባ ሌላ ለየት ያለ ነገር ካለ መናገር ትችላለህ። አንተ ለቀሃል፣ እኔ እለቃለሁ። ምንም አይመለከተኝም። ስለ ልጅህ እኔ የሚያገባኝ ነገር የለም። ታወራለህ ምናምን ላልከኝ ደግሞ አወራለሁ። ምን ሚጣ መያዝ ምናምን አሁን ቀይረ ቦምብ መያዝ ጀምራለሁ። ሚጣ ትችላለህ። አንተ ለጥፋል፣ እኔ እለጥፋለሁ ማለት እሱ ፎቶውን ሌባ ነው ባያችሁበት ለፖሊስ ጠቁሙ ብሎ አባትየው በመፖስቱ አንተ ለጥፋል፣ እኔም የልጅህን ራቆት ቪዲዮ እለጥፋለሁ ነው። እና አሁን ሚጥሚጣ አይደለም ይዤ የሚዞረው ቦምብ ነው ይዤ የሚዞረው። ልክልሃለሁ፣ የራቆት ፎቶ ወሎ ልክልሃለሁ። አንተ እንደዚህ ብለሃል የለጠፍከው ሸርሙጣ ልጅህን ተው ብለኸኝ ደግሞ እኔ እንትን እንዳልኩኝ ደግሞ እኔ ደግሞ የሷን ፎቶ ራቆቷን ለጥፌ እለቅልሃለሁ ፌስቡክ ላይ። የምፈራውን ነገር የለም። ይህንን ሼር አድርገው ከፈለግ ይህን ድምፅ ይህን ንግግር ለሸርሙጠዋ ልጅህ ንገራት፣ ለምትሸረሙጠው ልጅህ ንገራት። ይህንን ለእኔ ሳይሆን ያው እንደዚህ ብሎ ለአባትየው ቮይስ አድርጎለታል። የልጅህን ራቁት ቪዲዮ እለጥፍልሃለሁ ሶሻል ሚዲያ ላይ፣ ከዛ እየገባህ በየቤቱ ታስተባብላለህ ብሎ ለልጁ ለአባት እንግዲህ ለወላጅ አባት ይሄ ቮይስ ተልቆለታል ማለት ነው። እና ግን አባቷ የተማረ ስለሆነ ሁሌም ከልጁ ጎን ነው የሚቆመው። አስቡት፣ ያልተማረ አባት ቢሆን አዋረድሽኝ፣ አሰደብሽኝ ብሎ ልጁን
አጠገቤ እንዳደርሽ ልጅ አይደለሽም ከዚህ በኋላ ነበር የሚለው እንደዚህ ሲባል፣ ግን የተማረ ወጣት ዘመናዊ አባት ስለሆነ ያላት አይዞሽ ልጄ ብሎ እንባዋን አብሶ በሩንም ልቡንም ከፍቶ አባቷ ተቀብሏታል። ከእንደዚህ አይነት ጥቃት ላይ ወጥታ ከእንደዚህ አይነት ስቃይና መከራ ውስጥ ወጥታ እና ፎቶዎቹን አሁን ይዘጋብኛል እንጂ እዚህ ጋር አደረገው ነበረ። ግን ለጥፊ ቪዲዮ ሰራለው ቲክቶክ ማይ ቪዲዮንም ሪሙቭ የማያደርገው ከሆነ የትኛውን ፎቶ ብጠቀም ነው ሪሙቭ የማያደርገው? የእሷንም የእሱንም ለጥፊ ቪዲዮ ሰራለው። እናንተ ሁላችሁም ፕሊስ ሼር ካፕሽን ላይ ምጽፊውን ይልክልሻለሁ። ሀቡ ለፍትህ ነው ብለሽ ከጻፍሽ ምንም አያደርገውም። እንወይ እኔ ልወርድ ነው ሀቡዬ። ለሁላችሁም ያላችሁ በዓለም ላይ በጣም እናመሰግናለን። ሰው መሆኑ በቂ ነው። በቃ ላይክ እህትም መሆን አያስፈልግም፣ ጎረቤት መሆን አያስፈልግም። ኢቭን ጠላቴ ብትሆን ምችልጅ እንዲያውም እንዳይገርማችሁ ማርያም ሊናን አላቃትም ነበር። በቅርቤታ ማለት ነው። በቅርቤታ ማቃት ሰራ ነች፣ ለእኔ ሰራ ነች ፍሬንድ ቲክታክ ላይ ማለት ነው። እና ጋይስ ለፍትህ ነው። አሁን እኔ እሱ በድሏል አልበደለም አርጓል አላረግም እያልን አይደለም። በቃ ህግ ፊት ይቅረብ፣ ህግ ይፍረደው። ገባችኋ? የማንም ሳይድም አልያዝንም ያለም እስከ መጨረሻም አልያዝንም እስካሁን ማለት እና እቺ ልጅ ተበድያለሁ ብላ እስከመጣች ድረስ ፍትህ ደግሞ ማግኘት አለባት። ፍትህ ደግሞ ማን ጋር ነው የሚገኘው? በመጀመሪያ ፈጣሪ ጋር ነው የሚገኘው። ከዛ መሬት ላይ ላለ ነው ደግሞ በመንግስት ነው የሚፈታው እና ህግ ይዳኘዋል። ለሁላችሁም እናመሰግናለን። ሀቡ የማርያም በቃ ምንም አይነት ቃላት የለኝም። ሁሉ ነገር ሽንትተሽ ነው ወደዚህ ያረግሽው። ሁላችሁም ሰዎች ደግሞ እዚህ ያላችሁትኝ እስከዛሬ ለነበራችሁ ሁላችሁም በጣም እናመሰግናችኋለን እና ሊናዬ አይዞሽ እስከ መጨረሻ ካንቺ ጋር አለን። ኤኒታይም ኢፍ ዩ ኒድ ኤኒቲንግ የሀቢባ ስልክ አለሽ፣ እኔ ስልክ አለሽ። በፈለግሽው ሰዓት መደወል ትቻለሽ። እኔ አጠገብሽ ሀገር ነው ያለሁት፣ ስዊዘርላንድ ነው የምኖረው። የፈለግሽው ሰዓት ና ካልሽኝ ብድግ ብዬ እመጣለሁ። 3 ሰዓት ከኔ ወደ ሮማ 3 ሰዓት ነች። መጣ እችላለሁ። የፈለግሽውን ነገር ደዊ፣ የሚያስፈልግሽ ነገር እናደርግልሻለን። እኔና ደህና ደር በቃ ሁላችሁ አራው እኔ እንትና እየጠበቀችኝ ነው፣ ዜድ እየጠበቀችኝ ነው። ዜድ ጋር ልሂድ ፋይዴ ተመስገን ታውራስ ቆይ ሀቡዬ እኔ እንዳልኩሽ ነው በፊት ልጄን ሸኝቼ ምናምን ነው የምተኛው እና በዛ ሰዓት ነው ቲክቶክ ምናምን መጠቀም የጀመርኩት ምናምን ከሰዎች ጋር ገብቼ ተቀላልጬ ምናምን ነው የምወጣው እና ሶሻል ሚዲያ ላይ አሁን ሚሚ ስላሴያን የምትለው እዚህ ያለችው እና ሚኪን ሶሻል ሚዲያ ላይ አውቂያቸው ሚሚም እህት ሆናኝ ከአሜሪካ ድረስ መጥታ የጠየቀችኝ በጣም ወዳት ማከብራት ትልቅ ሰው ናት እና ሚኪዬም ከምንም በላይ በጣም ብዙ ሰው ያውቃል። በቃ ሶሻል ሚዲያ ላይ እየተዋወቅንም አይመስልም። ኦልሞስት 6 ዓመት አልቆ ወደ 7ኛ ዓመታችን ነው ተዋወቃችን እና በቃ ልሞት ነው ደርሰው ሲያኮርፈኝ በጣም ነው የሚከፋኝ። በጣም ነው የምወደው ተቀለሽ የሆነ አብረን ያደግን ምናምን ነው የሚመስለው። ቃላት ሁላ የለኝም ለሚኪ። በጣም ጀግና ልጅ ነው። የእርዳታ ነገር ሲኖር በቃ ሰከንድ አይፈጅበትም። ሰው አሰባስቦ ቶሎ ነው የሚደርሰው። ብቻ በጣም ጎበዝ ልጅ ነው። ከነ ሚሚ ጋር ምናምን ሆነው ማለት ነው እና በጣም የሚቀልድ በጣም የሚጫወት ልጅ ነው። ቀልዱ ቀልድ ሆኖ ግን ቁም ነገሩ ልነግርሽ አልችልም። በቃ የሆነ መከታ ሰው ተቀለሽ በጣም በቃ እግዚአብሔር የሰጠኝ ስጦታ ለኔ ሰው ነው። ሰው የሰው ፍቅርና ሰው ሰጥቶኛል። ሚኪዬ በጣም ነው የምወድህ። በቃ ቃላቶች የለኝም ስወድህ ማለት ቃላት የለኝም ስወድህ እንደዛ ብለህ ያለው ቃላት በሌለው እና አሁን ደግሞ አሞራውን እኔ አላውቅም። ላይክ ማውቀው ከነ ሚኪ ጋር ምናምን ቲክቶክ ላይ ምናምን ነው። አላውቀውም ስልሽ አውቀዋለሁ እንደዚህ ፌመስ ነው ምናምን፣ ግን ተግባብተን አውርተን ምናምንስ አናውቅ እንዳለሽ እሱ ነው። አሁን ደግሞ ሌላ ወንድም አገኘው ማለት ነው። በጣም ነው የማመሰግነው። ሚኪዬ እንኳን ሼባው ወንድሜ ነው፣ አንተ ደግሞ ትንሽ ወንድሜ ትሆናለህ። በጣም አመሰግናለሁ። በጣም በጣም በቃ አሌክስ ወይዬ እኔ እንጃ ቃላት ነው ያጠረኝ። እንዴ ይህ ሰው ልጅ በዚህ ልጅነቱ ይህን ያህል ሴትን ልጅ ሲተባበር በጣም በጣም ነው የማመሰግነው። እሺ ባቴ በቃ በዛ ላይ ደግሞ አሌክስ ይኸውልሽ ልጅ ነው
በዛ ላይ ልጅ ነው። በዛ ላይ ደግሞ ሳራ ጓደኛው ሆና አንቺን ሳያቅሽ ይሄ ነው ሐቀኝነት ማለት ይወልሽ። እኔ ሐቀኝነት ማለት ለኔ ይሄ ነው። በቃ ሐቀኛ ሰው፣ ትክክለኛ ፌር ሰው ማለት ሳራ ጓደኛው ሆና አንቺን ሳያቅሽ ግን ላንቺ ድምጽ ሆነልሽ ለተበደልሽ። ኢትስ ናት አባውት ጓደኝነት መተዋወቅ ሳይሆን አንድ ሰው ተበድሎ ካየሽ ለተበደለ መቆማት። ይሄን ነው ፈጣሪ የሚወደው። ይሄ ነው ትክክለኝነት ማለት፣ ትክክለኛ ሰው ማለት። እውነት በጣም ነው ያደነቅኩት አሌክስ። ናይስ ወይ በጣም በጣም ቃላት የለኝም አሌክስ ወይ ያው ሰው አይቶ የመሰከረበት ነው እና እግዚአብሔር ልጅነትህን ባርኮ ትልቅ ደረጃ አድርስህ ህይወትህን ይባርክልህ። በጣም ነው የማመሰግነው ወንድሜ። ከዚህ በኋላ ወንድሜ ነህ። ጠዋትና ማታ ቁርስ በላ ጠጣ ልትጨቀጨቅ ነው እና ዊንዬ ደግሞ እህቴ ናት። እህቴን ማመስገን ምንም ነው እና ያው እንዳንቺ አይነት ዊኒን አትቀይራው ነው ስትቀዠቅዥ እንጂ ዊና ነው ስሟ። እህቴን ማመስገን አይጠበቅብኝም። በጣም ጀግና እንዳንቺ አይነት ሴት እህት ስላለኝ ደግሞ ኮራለሁ። በጣም ደስተኛ ነኝ። በጣም ወድሻለሁ እህቴ። ሚሚዬም አመስግኜሻለሁ። በጣም ወድሻለሁ፣ አከብርሻለሁ። የሀቡ ለየት ያለ ነው፣ ከባድ ነው። መጨረሻ የሚኖረው አይመስለኝም የማመሰግንበት። ገና በቃ እኔ መውጣት ፈልጋለሁ ብዬ ልክ ስወስን ጓደኞቼን ስነግራቸው በጣም ነበር የተደሰቱት። ከኔ አልጠበቁም በጭራሽ እና ሀቡ ነው ያልኩት። የመጀመሪያው ቃሌ ሀቡ ነበር። ሀቡን ነው የምፈልገው፣ ሌላ ቦታ የትም መሄድ አልፈልግም አልኩኝና ወዲያው ነው እድሉን ያገኘሁት። በጣም ነው የማመሰግነው። በጣም እግዚአብሔር በልጆችሽ፣ እኔ እንጃ ያንቺ ይለያል። እግዚአብሔር በልጆችሽ አገኙ። በቃ ትልቅ ደረጃ ይድረሱልሽ። ተባረኪ። ሴት ልጅ እንደዚህ ጸንሳ ይሄን ያህል ሰዓት 2 ቀን ሙሉ እስከ ቀን ድረስ ከባድ ነው። እኔ ምንም እንደዚህ ሁኜ ከብዶኛል። እንዴት እንደዋልኩኝ እኔ የማውቀው በጣም አሞኝ ነበር። እንደዚህ ሁላ ሰዓት ማውራት በጣም ከባድ ነው እና የሆነ ያስጨንቀኛል ሁላ። እች ልጅ ሁላ ሰዓት ቁጭ ብላ እንዴት ነው ያሳስበኛል። አንዳንዴ ለራስሽ ሁኚ። እኔ ሰው መውደዴ ለሰው ብቻ ምንም ጥቅም የለውም። ለራስሽ እሺ፣ ይበቃሻል፣ እረፍት አድርጊ። እርግዝናውም ስላለ ማለት ነው። እሺ ማር፣ እሺ በጣም ነው የማመሰግንሽ። በጣም ነው የምወድሽ፣ አከብርሻለሁ በጣም። እሺ አይዞሽ፣ እኛም አካል እንዳገኝሽ ደግሞ እሺ እናገናኛለን። አውሮፓ ስመጣ እኛም በጣም ነው የምንወድሽ። ሁላችንም እንወድሻለን። ሁላችንም ከጎንሽ ነን። ጣሊያን ስትመጪ እንግዲህ እኔና ሳራ ዲሮማ አለን። እሺ የምር እሺ። ደህና ደሩ ሀቡዬ፣ ደህና ደሪ ሙናዬ፣ ሳራ፣ ሚኪ እና ሚሚ በቃ ደህና ደሩ ሀቡዬ፣ ደህና ደሩ። እሺ እሺ አሌክስዬ ወንድሜ፣ በኋላ እንገናኛለን። ሚኪ እሺ ወንድም አለ። እሺ አሌክስ ሰላመት ግን ይሰማል? አዎ ሳርዬ ይሰማል። ታርጌ ታውቃላችሁ ሊና ማክሰኞ ይሄ ጠላታችን ገና ይቀበራታል። ጥሩ መረጃ ደግሞ አለኝ፣ አስደስታታለሁ። አሁን ቀብርላታለሁ ለመበቀል ምናምን ሳይሆን በቃ ስለተጎዳች አይዞሽ ከጎንሽ ነኝ። ድሮ በዚህም ደረጃ መደራረስም አይጠበቀንብንም ነበር። እሱ መርዝ እየረጨ ለእኔም ስላንቺ መርዝ እየነገረ ሆን ብሎ ነው ያጣላል። እዚህም ደረጃ መደራረስ አይጠበቅብንም። እኔ አውቃታለሁ፣ ክፋት የለባትም ቢላ። እውነቱን ልንገርሽ ሀቡ፣ የክፉ የምታያት አይደለችም። ይሄ በቃ የዋህ የሆነ ሰው የለም። የሆነ ነገር ካሻት አንስታ የምትሰጥ ምናምን፣ ይህን ያህል ክፉ የምትባል ሰው አይደለችም። የእሷ ክፋቷ ምንድነው? ሰው ሚላትን አትሰማም። ተይ ካልሻት እልህ ይዛታል። ተይ ያለችኝ ስለማትወደኝ ነው። ተይ ያለችኝ እንትን አትልም። ገባሽ? ይሄ ማያገናዝብ ሰው ከክፋት አይደለም። እሱም ግን ካለመብሰልም ነው። ልጅም ናት፣ ገና ወጣት ናት። በልጅነቷ ነው የወለደችው። ገባሽ? ብቻዋን ሲንግል ማም ሆና ጀግና ሴት ናት። ልጅ የምታሳድግ ናት። በጣም ፕራውድ፣ በጣም ትልቅ ኃላፊነት ያለባት ናት። እህቶቿን ታናናሾቿን እንደ እናት ሆና በጣም ትልቅ ኃላፊነት በልጅነቷ የተሸከመች ልጅ ናት። እውነት ለመናገር ማለት ነው። ገባሽ? ጥፋቱም እንዳለ ሆኖ ጥሩም ነገር አላት። እዚህም ደረጃ መደራረስ አይጠበቅብንም። ዋጋ ይከፍላል እሱ።
ይቅርታ የሚጠይቅ የወሰደውም ንብረት የሚመልስ በህግ የሚጠየቃል። አንቺ የምትፈልጊ ሁሉ ይደረጋል። እሺ ሊናዬ አይዞሽ። ፈጣሪ ደግሞ አላህ ደግሞ እውነት በቃ ልቦናሽን ይስጥሽ። በቃ እንትን ይስጥ እሱ ያሳይሽ ሁሉንም ነገር እውነታውን። ኦኬ ይሄ ማስመሰል ምናምን አይደለም። እሱ ይርዳሽ። ለፈጣሪ ነው የሚበልጠው። እሺ አይዞሽ፣ አታልቅሽ፣ አንገትሽን አትድፊ። ብዙ ኃላፊነት አለብሽ። ስራሽን ስሪ። እኔ ጀግና እናት ናት፣ ጀግና እህት ናት። እሷ ለሰው የምትተርፍ ናት። ገባሽ? ስለዚህ አይ ሆፕ ትወጣለች። እሱ በቃ እንኳን ከዚህ ወጣሽ፣ እንኳን በህይወት ወጣሽ ነው የምለው እኔ። ሳትሞች ገባሽ? አሁን ብትሞት በጣም ነበር የሚቆጨኝ እኔ። ጸጸቱን አልችለውም። ገባሽ? በቃ እንኳን በህይወት ወጣች። በቃ አጅ ሄደ መሀመድ ይመጣል፣ ቢኒያም ሄደ ቴዲ ይመጣል። ስለዚህ በቃ ወንድ ከወደ ፍቅርም ከሆነ ወንድ ከሄደ ወንድ ይመጣል። እልም ከሆነ በቃ መተው ነው። በቃ ሁሉም ይሄዳል ይመጣል። እሺ አይዞሽ፣ ከጎንሽ ነን። ይያዛል፣ ዋጋውን ይከፍላል፣ ይቀጣል። በቃ አታስቢ። እሺ ማረም እዛም ቤተ እሷ የምትወዳት አባባል ናት። ቤተ ዋኒ ስላት ደስ ነው የሚላት። አይዞሽ እውነት በጣም ነው የምናመሰግነው። ከጎኗ ልትቆሚ ቃል ስለገባሽልን በጣም ነው የምናመሰግነው። ግዴታ ነው። የሰው ልጅ በህይወት እያለ ነው የምታግዡ። ከሞተ በኋላ ከተጎዳ በኋላ ምንም ትርጉም የለውም። እኔ ድሮም ይሄ እንዳይመጣ ነበር። እንኳንም በመጨረሻ ሰዓት አወቀችው። ገባሽ? አሁን አይሽ እኔ አወቀችው። በቃ ሳራ ትክክል ናት። እንኳንም የእሱን መጥፎ ሳይድ አየችው፣ የእሱን መርዝ ሳይድ አየችው። በቃ የኔ ያልኩትን ነው አሁን ያደረገችው። ተግባራዊ ዘግይታም ቢሆን አይተዋለች። ገባሽ? እንኳን ከዚህ ወጣሽ። በቃ ህይወት ይቀጥላል። አንገትሽን አንቺ አይደለሽም አንገትሽን የምትደፊው እሱ ነው። በቃ የተሰራ መጥፎ ነገር አለ፣ እሱ ባለማወቅ ነው። በቃ እሱን እናጸዳለን። የሚጠየቀው ይጠየቃል። ወደ ሚስተካከለውን ማስተካከል ነው። ኦኬ አብይ ወድሻለሁ። ሁላችሁንም አመሰግናለሁ። አሞራውንም ቴንኪው ሚኪም ሁልሽም አሞራውን እንዳትቀየም እሺ ሳርዬ። እኔ እና እሱ በዝግ ነው የምናወራው በፕራይቬት። አይ እሱንማ ገና እሱ ፎቶውን ዘቅዝቄ ነው የምሰልበው። በግድ ውሸቴን ስቀድም። አይ እናንተ ፍሬንድ ናችሁ፣ እናንተ ታውቃላችሁ። ዞሮ ዞሮ ለአንዲት የተበደለች እህት ነው ድምጽ የሆነው። ስለዚህ አንቺም ከሀቅ ጎን ስለምትቆሚ እናመሰግንሻለን። አይዟችሁ በቃ ጨርሻለሁ። ጋይስ ቴንኪው። ሁላችሁም ደግሞ እዚህ የተሰበሰባችሁም እናመሰግናለን። ይቅርታ ካስቀየምናችሁ፣ ካጠፋን ይቅርታ አፉ በሉን። ለሙስሊሞች ረመዳን ሙባረክ፣ ዒድ ሙባረክ። ለክርስቲያኖችም መልካም ጾም። አላህ ጸሎታችንን ይቀበለን። ሀውያንችን መረፍት አድርጊ። ቴንኪው እናመሰግናለን። አለሁ በውስጥም ጠይቄ እመጣለሁ። በምንም ነገር ከጎንሽ ነኝ። ለሚኪዬ እና ሚሚዬ ደግሞ አነ ሀፍታ አለሁላት። ለሊና አነ ብደም ብሄረ ከግዛ አያችሁም። እሺ እኔ ግን ሳሪ ቴንኪው በጣም እናመሰግናለን። በጣም መጨረሻ ላይ እንኳን እዚህ ላይ ደረስ። እኔ ግን ለሚኪዬ እና ለዊናን ከነሱ ልጀምርና በጣም ምንም ቃላት የለኝም ለሁለቱም፣ ስፔሻሊ አሌክስም ማለት ነው። ሌሎችም በጣም ብዙ ጓደኞቻችን አሉ ከኋላ ግሩፕ ላይ ከዚህ ወተን ስናወራ ከነሱ ጋር በጣም በቃ ሰፖርት የሚያደርጓት ማለት ነውና በጣም ቴንኪው። በጣም ነው የምወዳችሁ። ሊናዬ ደግሞ አይዞሽ የኔ ቆንጆ፣ ይፈታል፣ ፍትህ ይገኛል። አይዞሽ የኔ ቆንጆ፣ በጣም ነው የምንወድሽ። በጣም ሁላችንም እዚህ ያለነው በጣም ነው የምንወድሽ ነው። ሀብዬ እንወድሻለን። ቴንኪው። የሊናን ድምፅ አሁን እንደዛ የምታዩ ሀቡ ኤግዛክትሊ ድምጿ እንደዛ ነው። ብትከፋም ባትከፋም ድምጿ እንደዛ ነው። በጣም ሪስፔክት ያላት ልጅ ነች። ጮክ ብላ የማትናገር ብትመቻት የማትመለስልሽ ልጅ ነች። በጣም ስዊት የሆነች ልጅ ነች። እኔ እንኳን ከአሜሪካ ሄጄ ኦል ደ ዌይ በሶሻል ሚዲያ አውቂያት እኔ እነሷ የምንተዋወቀው 7 ይርስ አድርገናል። ከአሜሪካ ኦል ደ ዌይ ወደ ጣሊያን ሄጄ ሳያት እግዚአብሔርን ነው የምልሽ ልክ አሁን እንደምታወራው እንደዛ ነች። በጣም ስነስርዓት ያላት ልጅ ነች። ለሰው ሀሳቢ፣ ሰው ሲከፋው የማትወድ፣ ሰው ሲበደል የማትወድ፣ እኛ ጋር ትዊተር 24 ሰዓት ቆማ ሄልፕ ስታደርገን የነበረች ልጅ ነች። አገር ቤት በጣም ችግር ካለ እርዳታ ሲሆን አንደኛም የምትቆም ነች እና ስለዚህ እዚህ ያላችሁ እንዳለ ኢትዮጵያውያን ኤርትራውያኖች እሷ አጠገብ ሆናችሁ ሀቡ በምታደርገው ቪዲዮ ሼር ኤቭሪቲንግ ሪፖስት እያደረጋችሁ በዛ ነው ድምፅ የምትሆኗት ሁላችሁም።
እና ሀቡዬ እዚህ መተን ሁላችን የልባችን ስለተናገርን አንቺን መቁጭ ብለሽ ስለሰማሽን በጣም እናመሰግናለን። በጣም ነው የምንወድሽ። አላሳፈርሽንም ነው። ቴንክ ዩ ሶ ማች ሚኪዬ፣ ሁላችን በጣም ወዳቸዋለሁ። ሳሪየም አንድ ቀን ሰብሰብ ብለን ስንመጣ ጣሊያን አምሹር እናገኝሻለን የኔ ቆንጆ። አግዣት፣ ከጎኛ ሁኚ። እህትሽ ነች፣ ሴት ልጅ ነች ነው። ቴንክ ዩ ሶ ማች ወዳቸዋለሁ። ባይ። እኔ ሳላደንቅ የማላልፈው ነገር አንድነታችሁ ደስ ሲል በሶሻል ሚዲያ ተዋውቃችሁ ዋትሳፕ ግሩፕ ከፍታችሁ እንደዚህ እንደ ቤተሰብ ሊናን አይዞሽ ከጎንሽ ነን ማለታችሁ በቃ ላይክ መወለድ ቋንቋ ነው እና ክሎዝነታችሁ ጓደኝነታችሁ ያስቀናል። አንድነታችሁ ደስ ይላል በጣም። ይህንን ሳላደንቅ ማለፍ አልችልም። የምር በጣም ነው የምታስቀኑት። ሀብዬ በቃኛ እንወርዳለን። የመጨረሻ የምለው እሺ ሚሚዬ ይቅርታ፣ ሁሉንም ከኔ ጎን ሆኖ የተረዳኝም ኦኬ፣ ሁሉንም አመሰግናለሁ። ከአጠገቤ ለነበራችሁ ሁላችሁም አመሰግናለሁ። እሺ ይሄን ነው የምለው። ቴንኪ ሀቡ። እኔም ያው ሚኪ ተደወለበት። ብሌኒ በጣም በጣም አመሰግናለሁ። እኔ እናት ጋላሪን ስለሞላሽልኝ እድሜና ጤና ይስጥልኝ። ሚሚ ላብዬ ቴንኪው ውዶቼ። ጋላሪ ማለት ግን ጋይስ ሁሉም አንድ አይነት ካልሰጠ አይሆን። አሁን ኮፍያውን ጀምራችሁ ነው የተዋችሁት። የጀመረው ሰው መጨረስ አለበት እኮ። ኮፍያውን የጀመረው ሰው መጨረስ አለበት። ጨርሱት። የሆነች ቡኒ ኮፍያ ዳክዬውንም አስገቡኝ። ምን ፈልገሽ ነው? እኛንስ እንዴ እናንተ አይደላችሁ እንዴ ዋና ተመስጋኝ ኮመንታተሮች? እናንተ እኮ ናችሁ ድምፅ የምትሆኑት። እናንተ እኮ ናችሁ ሼር ዲዩት እያደረጋችሁ ድምፅ እየሆናችሁ ለህግ መቅረብ ያለበት ለህግ እንዲቀርብ ባያችሁበት እንዴ። እሱን እኮ ነው ያመሰግንኩ። ሁላችሁም እኛንም አመስግኑን እንጂ ያሉ ቴንኪዩ። ሁላችሁንም እኮ ብያለሁ። ሰሙኝ ቀስ ብዬ ያወራው መሰለኝ። አዎ ድምፅሽ አይሰማም በደምብ። በጣም ነው የማመሰግነው። እዚህ የነበራችሁ ሁላችሁም በጣም ነው የማመሰግነው። ይሄው ቢግ ላቭ ቢግ ሪስፔክት ልብ ቅርጽ በጣም ነው የምንወድሽ ሊናዬ። ከጎንሽ ነን ሁላችንም። ሁሉም ኢትዮጵያዊም ኤርትራዊም ከጎንሽ ነው። ሁላችንም እንወድሻለን እና ሁሌም ሴት ልጅ ስትበደል ከጎኗ እንቆማለን። ትናንትና ትንሽ ከፍ ነበር፣ ማስረጃ በጣም እየጠየቀን ስለነበር ያ ግዴታ ነው። ደረታችንን ነፍተን እንደዚህ ድምፅ የምንሆነው ማስረጃ ስናገኝ ነው። ገባሽ? እና እንዳይከፋሽ ትናንትና በጣም ማስረጃ ስላፋጠጠን እና በመጨረሻ ማስረጃውን አግኝተናል። ድምፅ እንሆናለን ሁላችንም። እኔ ቪዲዮ እንሰራለሁ፣ ሁሉም ሼር ዲዩት ሪፖስት ያደርጋሉ። ኢንሻአላህ እንደ ፈጣሪ ፈቃድ ተይዞ ተይዞ ተያዘ የሚባለውን ድምፅ እንሰማለን በቅርቡ ኢንሻአላህ። ሐቀኛ ሰዎች ካሉ፣ ለሐቅ የሚቆሙ ሰዎች ካሉ ማንም ሰው አይቶ እንደሚጠቁመን ተስፋ እናደርጋለን። ለህግ አሳልፎ እንደሚሰጠው የትም ቦታ ቢሆን የትም ጣሊያንም ሆነ ሱዳን ያለው። ኢትዮጵያ ላይ ላልሽው ግን ሉናዬ በፍጹም ኢትዮጵያ ሊሄድ አይችልም። ኢትዮጵያ ነው በቀላሉ ሊያዝ የሚችለው ውዴ። ገባሽ? ዞሮ ዞሮ ሳራ ጥሩ ኢንፎርሜሽን አለኝ እሰጣችኋለሁ ብላለች። በተረፈ ግን ሊና አንቺ ራስሽን መጠበቅ አለብሽ በደንብ። እሱ ምክር በጣም ያስፈልጋታል። ሊናን ራሷን መጠበቅ አለባት። ውሃ መጠጣት አለብሽ፣ መብላት አለብሽ። አንቺ ከቆምሽ ነው ሁሉም ነገር የሚሳካው። አንቺ ካልቆምሽ የሚሳካ ነገር የለም። ሊና ይሄን መስማት አለብሽ። ሶ ቢ ኬርፉል። እዚህ ያለነው ሁላችንም ከጎንሽ ነን። ኤኒቲንግ ሀቢባም እንዳለችው ስልክ የእሷ ስልክም አለሽ። የሆነ ነገር ስትፈልጊ እሷ ጋር መደወል አለብሽ፣ ማናገር። እዚህ ያላችሁ ብዙ በጣም በብዙ ፕሮፌሽናል ያላችሁ ሰዎች አላችሁ፣ በብዙ ነገር ማለት ነው፣ በሳይኮሎጂም ብዙ ነገር እና እንደዛ አይነት ሰው ፕሮፌሽናል ያለው ሰው ፕሊዝ እሷን ካንታክት አርጓት፣ አውሯት የምትፈልገውን ነገር እንድትነግራችሁም። ሶ ሊናዬ አሁን ኦልሬዲ ወጥተሻል፣ ወደኋላ መመለስ የለም። ሶ you have to be very strong በጣም ማለት ነው። እሺ በደንብ ማለት ሰምተሻል ሊናዬ?
በደንብ ራስሽን መጠበቅ አለብሽ። እንደገና ደግሞ ኢትዮጵያ ገብቶ ሊሆን ይችላል የሚለውን ሀሳብ እኔ አይመስለኝም። ለምን እንደሆነ ታውቂያለሽ? ኢትዮጵያ በቀላሉ ሊያዝ የሚችልበት ሀገር ስለሆነ ኢትዮጵያ አይሄድም። ወይ እዛው ጣሊያን ነው የሚሆነው ተደብቆ፣ ወይ ደግሞ ስዊድን ነው የሚሆነው። ከሁለት አንዱ። ግን ስዊድን ቢሆን ስዊድን ነኝ ብሎ አይናገርም። እመኝኝ፣ አውቆ ከጣሊያን ሳይወጣ እዛው ነው አውቆ ስዊድን ነኝ ያለው። እኛ ጣሊያን ላይ ፎከስ እንዳናረግ ነው፣ ጣሊያን ውስጥ ፎከስ እንዳይደረግ ነው። ገባሽ? እዛ በጣም የሚፈልጉት ሰዎች አሉ ነው የሚባለው ያለው እና እኔም አይመስለኝም እዛ። ስለዚህ እኔ ደግሞ ብዙ ጣሊያን የሚኖሩ ኢትዮጵያዊ ፎሎወርሶች አሉኝ። ሶ ቪዲዮን ስሰራ የስዊድን ዶክመንትም ተቀምጧል ይላሉ። ብዙ ነገር ነው የሚሉት። ኤኒዌይ ጤነኛ ነገርስ የለውም። ኢትዮጵያ ዜሪዝ ኖ ሎ ሀቡዬ ነው እንደዚህ ማትበይ ማሪታ እንጂ ስንት የህግ አካላት እኮ ይከታተላሉ። የሚዲያ ኢትዮጵያ ህግ የለም ትያለሽ እንዴ? አለ ህግ ኢትዮጵያ ማሬ። ኢትዮጵያ ተገባማ ቶሎ ነው የሚያዘው። ፎቶ ለጥፈን ቪዲዮ እንሰራለን፣ ቶሎ ይያዛል። ኢትዮጵያማ ከገባ አይገባም እሱ ማሬ። እና ፎከሳችንን ለማሳሳት ስለፈለገ ነው። እሺ ሚኪ ኔትወርክ አስቸገረክ ሳታወራ? ያ ስራ እየተደወለልኝ ነበር። አይ እኔ እንኳን ብዙ ምለው የለኝም። ያው መጀመሪያ ሀቡ በጣም በእውነት ቃላቶች የለኝም። በጣም ነው የምናመሰግነው። እንዲሁ እርግዝ ሆነሽ 2 ቀን እዚህ ምንም ሳትነሺ ከአንድ ቦታ ሆነሽ በጣም ላቅ ብዙ ሳክሪፋይስ እያደረግሽ ነው እና ከልብ ነው የማመሰግንሽ። እህቴም በሁላችንም ስም በቤተሰቡ ሊናዬም ዊ ላቭ ዩ እሷ ቃል ለአንተ አይዞሽ ግን ያለንልሽ ሁላችሁም፣ ዊኒም ሚሚም ሁላችሁም ወዳችኋለሁ። ያ በቃ ቴንክ ዩ ና ዛሬ ኢሞሽናል ሆነ ካላለቅስኩ በጭ መጣለቅስልኝ እኔ ሙከራለቅስ ነበር ላይ አልቅሳ አታውቅም። አመለጠ። እኔ ዊናዬ እየጠበኩት ነበር። እስኪ ያለቅሳል አያለቅሳል፣ ግን ቢሞት አያሳየንም። ወንድ ልጅ እኮ እንባውን አያሳይም ማሪ ሲያለቅስ። ኤኒዌይስ ሀቡ እኛም ቤቱን እንልቀቅልሽ። ኤኒዌይስ ወደ ስራሽ ግቢ። አይ ነው ሀቡ አስፈላጊ ከሆነ ኢንፎርሜሽኑ ግን በውስጥ እየጻፉ ያሉ ሰዎች አሉ። እዚህ የምናውቀው ልጅ አለ አንድ ወንድማችን፣ እሱም አስፈላጊ ከሆነ ለጠቆመ ሰው 1-2 ዩሮ ሰጣለውኝ ማለት ነው እንሰጣለን ምናምን እያለ ያለ ሰው ሁላ አለ። ይህን ያህል ነው እኮ እኔ ቪዲዮ ሲሰራ ያንን ሜንሽን ካረኩኝ በጣም ብዙ ይተባበናል። ግን ጠቁሞ ባይሰጣቸውስ የጻፈውስ ሰው ምን ያህል ትተማመኑበታላችሁ? አይ እሱማ ወንድማችን ነው፣ የቅርብ ሰው ነው። ትተማመኑበታላችሁ። ቪዲዮን ስሰራ ሜንሽን ላድርግ ለጠቆመ ሰው 1000 ዩሮ ነው ያላችሁት። አንተ ጻፍ እስኪ አለ እኮ ጻፍልኝ። ከፈለገ ገብቶ ይናገር። ና ግባ። አበባ ላክ ነገር ከመረጃ ጋር ነው ማሪ። ነገ የጠቆመው ሰው መጥቶ አይ ነው ችግር የለውም። አይ ጠቁም ያለው የታለ ብባል እኔ ግዴታ ሁሉ ነገር ከመረጃ ጋር ነው። ስሙን ንገሪኝና ኢንቫይት ላድርግ። ስሙን ንገሪኝ ይጻፍ። ስሙንና ፕሮፋይሉን ዛሬ ቀይሮታል። ጋነርስ ምናምን ብሎታል። እስቲ ጻፍልኝ ፕሊዝ። $1000 አምና። እሺ አልገባም ከፋሚሊ ጋር ነኝ እያለ ነው። እሺ ስለዚህ $1000 ልበል። $1000 ይሰጣል። የስ ኦኬ። እሺ ያ ሰው ያ ሀበሻ የጠቆመው ሀበሻ አሁን አብሮት ያለም ሀበሻ $1000 ለመብላት ሊጠቁምበት ይችላል። ይሄ ጥሩ ነው ለኛ። እሺ ግን ያ ሀበሻ እሱ ለመጠቆሙ ምንድነው ማስረጃችን? ደውሎ ለፖሊስ ሲጠቁም ሪከርድ ማድረግ አለበት አይደል? አዎ መያዝ አለበት። ዝም ብሎ ይሄ ከሱ ጋር ተመካክሮም አየሁት ምናምን ሳይያዝ ሲያዝ ነው እኮ። ግን ሲያዝ ፖሊስ በራሱ ሰዓት ይዞትስ ቢሆን እውነት ያ ሰው እኔ ነኝ የጠቀምኩት ብሎ የሚመጣው ሰው ማስረጃ ሊኖረው ይገባል። አዎ ሲጠቁምማ አዎ ግዴታ ነው። ሲጠቁም ያ ሰው ለፖሊስ ሲጠቁም ቮይስ ሪከርድ ደውሎ ለፖሊስ ከሌ እዚህ ቦታ ነው በፖሊስ የሚፈለገው አካል ሲል ሪከርድ ራሱን ማድረግ አለበት። ምክንያቱም ሌላው አንዱ በጠቆመው አንዱ እንዳይበላ $1000 ደግሞ ፖሊስ በራሱ ሰዓት መንገድ ላይ በያዘው
እኔ ነኝ የጠቆምኩት ብሎ ማንም እንዳይበላ ማስረጃችሁን ይዛችሁ ነው። እኔ ሁሉ ነገር በማስረጃና በመረጃ ነው። ተስማማላችሁ? ተስማምተናል። እሺ፣ እናመሰግናለን። ቴንኪዩ ሀቡዬ፣ በጣም በጣም የኔ ቆንጆ በጣም ነው የማመሰግነው። እኔ በግሌ በሊናዬም ስም በሁሉም ሰው ስም እታች ያላችሁትም ደግሞ እጅግ በጣም መረጃው ያለው ሰው አለ፣ ጽፋልኛለች። እኔ መረጃው አለኝ። ብሩን ግን ለእኔ አልፈልግም ለከሌ ብላለች። እሱን እነግራችኋለሁ በውስጥ ሊናዬ፣ በውስጥ እነግርሻለሁ። እሺ፣ ለእኔ እንዳይመስላችሁ ደግሞ ለከሌ ሲባል ለእኔ እንዳይመስላችሁ። በጣም በጣም ሹር በደንብ የምታውቅ ሰው ናት እና እሷ መረጃው አለኝ፣ እኔ እጠቁማለሁ። ብሩን ግን ጻፉት። ቡዳ እኮ ናቸው ከኮመንታተር የሚያልፍ የለም። አዎ ሳራ ናት። አይ ነው መገመት አይከብድም። እንጠራብለን ነው እንጂ ገንዘቡ ግን ለእንትን እሱ ከያዘ በኋላ ገንዘቡ ለዶክተሩ ነው እንዲከፈል የምትፈልገው። እንዴ አያሳስብም። 1000 ዩሮ ለዶክተሩ ተስማምተናል። ወይኔ አያም ሶሪ ስምሽን አንዴ ተናገርኩ፣ ግን ኮመንታተር አይ እሷም ራሷ መረጃ አለኝ ስትል ስለነበረ እንትን የሚል አይመስለኝም። ብቻ ቴንኪዩ። በቃ ደህና ኮመንታተሮች ናቸው ያሳሳቱኝ። በእናትሽ እንውጣ አይደለ ሊናዬ?